ፊልሙ የሚጀምረው ሶፊ የምትባል የአንድ የ40 ዓመት ጎልማሳ በአንድ የህትመት ድርጅት ውስጥ በአስተዳዳሪነት ተቀጥራ ለመጀመሪያ ጊዜ ወደ ስራ ገበታዋ ስትገባ ነው። ሶፊ እዚያ እንደደረሰች ዋና ስራ አስፈጻሚው ሮኒ ጋር ትገናኛለች። ሰራተኞቹን ለመቀበልም ስብሰባ ያዘጋጅላታል። ሆኖም ማስክ የተባለ የቴክኒክ ሰራተኛ ለስብሰባው ዘግይቶ በመምጣቱ ስብሰባውን ይረብሻል። ሶፊ ወደ ቢሮዋ ስታመራ ከግድግዳው በኩል የሚረብሽ ድምፅ ትሰማለች። ድምፁ የሚፈጥረውም ማስክ መሆኑን ትገነዘባለች። ሰራተኞቹ በሰላም መስራት እንዲችሉ ማስክ ከስራ ሰዓት ውጪ እንዲሰራም ትጠይቀዋለች። ቆየት ብላም ከስነ ጽሑፍ ዳይሬክተሩና ከህዝብ ግንኙነቱ ጋር ስብሰባ ታደርጋለች። ሶፊ ወደ ቤቷ ተመልሳ ስለ መጀመሪያ የስራ ቀኗ ለባሏ ዮሐና ትነግሯለች። ድርጅቱ አሁን ከኤሌክትሮኒክስ አሰራር ይልቅ የድሮ መመሪያዎችን ስለሚጠቀም ዘመናዊ ለመሆን ብዙ ጥረትና ጊዜ እንደሚያስፈልግም ታስረዳዋለች። ከመተኛቷ በፊትም ወደ መታጠቢያ ቤት ሄዳ የሚያነሳሳትን ፊልም ትመለከታለች። በማግስቱ በስራ ቦታዋ ላይ ሳለች እንደገና በማስክ ምክንያት የሚፈጠር ድምፅ ትሰማለች። ከሱ ጋርም ትከራከራለች። ድምፁ የሰራተኞችን ትኩረት ስለሚስብ ከስራ ሰዓት ውጪ እንዲሰራም በድጋሚ ትነግረዋለች። ሶፊ ሰራተኞቹ ከሄዱ በኋላ ቢሮ ዘግታ ትቆያለች። በጭንቀት ስሜት ውስጥ ሆና የሚያነሳሳትን ፊልም ለመመልከት ትወስናለች። ማክስ ይህንን ስታደርግ ያያታል። እሷ ሳታቅም በስልኩ ፎቶ ያነሳታል። ሰላም፣ እንዴት አላችሁ? ይህ የፊልም ያለ የዩቲዩብ ቻናል ነው። ለዛሬ ልብ አንጠልጣይ የሆነ የፍቅር ፊልም ይዘንላችሁ መጥተናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን ይቀላቀሉ። ለወዳጅ ዘመዱ ማጋራት ካሰቡም ላይክ እና ሼር ማድረግ ይቻላል። ወደ ፊልሙ እንሂድ። በማግስቱ ማክስ ሶፊን ከቢሮዋ ውጪ ይጠብቃታል። ብቻዋን ምን እያደረገች እንዳለች እንደሚያውቅና ሁሉንም ነገር በፎቶ እንደቀረጸ ይነግራታል። ማክስ በሶፊ ድርጊት ይሳለቅባታል። ሶፊ ስለ እሱ መረጃ ለማግኘት ስትሞክር ማክስ ድሃ ወጣት መሆኑን ትረዳለች። ይህንንም ድክመቱን ተጠቅማ ፎቶዎቹን ከስልኩ እንዲያጠፋ ገንዘብ ትሰጠዋለች። ማክስ አጋጣሚውን በመጠቀም ምሳ እንድትጋብዘው ይጠይቃታል። በምሳ ሰዓትም ለምን ያልተገባ ፊልሞችን እንደምትመለከት ይጠይቃታል። ነገር ግን የሶፊ ጓደኛ በመካከላቸው በመግባት ንግግራቸውን ታቋርጣቸዋለች። ማክስ ፎቶዎቹን ማጥፋቱን ቢያረጋግጥላትም ሶፊ ግን አሁንም ትጠራጠረዋለች። ስለዚህ ስልኩን ቀምታ ትወስዳለች። ወደ ስራ ስትመለስም ዴኒዝ እና ፍሬድሪክ የግል አካውንታቸው እንደተጠለፈ በማሰብ አግባብ ባልሆኑ ንግግሮች ይከራከራሉ። ችግሩን እንዲፈታላቸውም ማክስን ይጠይቁታል። ማክስ ግን ስራውን ለመስራት በሶፊ እጅ ያለውን ስልክ ይፈልጋል። ሶፊ ማክስ ስልኩን ለማስመለስ ይህንን ሁሉ ሁኔታ እንዳቀደ ትገነዘባለች። በብልህነቱም ትደነቃለች። ከዚህ በኋላ ሶፊ መታጠቢያ ቤት ገብታ ሊፕስቲክ ትቀባለች። ከዛም ሊፕስቲኩን ለማክስ ሰጥታ ቀለሙ እሷ እንደሚወክል ትነግሯለች። በማግስቱ ማክስ በጸሐፊዋ በኩል ለሶፊ ኤንቨሎፕ ይልክላታል። በውስጡም ከሱ ውጪ ሌላ ሰው ላይ እንድትጮህ የሚገልጽ ትዕዛዝ አስቀምጧል። በጨዋታው ደንብ መሰረት ሊፕስቲኩን የያዘ ሰው በሌላኛው ላይ ትዕዛዝ ማስተላለፍ ይችላል። ያም ሰው ያለምንም ተቃውሞ መፈጸም እንዳለበትም ይገልጻል። ሶፊ በማክስ ትዕዛዝ መሰረት የምትጮህበት ሰራተኛ መፈለግ ትጀምራለች። ነገር ግን ያገኘችው ያለ ፈቃድ ቢሮውን ለቃ እየወጣች ያለችውን ጸሐፊዋን ብቻ ነው። ሆኖም ጸሐፊዋ ቀደም ብላ ለመውጣት ፈቃድ ጠይቃት እንደነበር ለሶፊ ታስታውሳታለች። ጸሐፊዋ ይህ በሶፊና በማክስ መካከል የተጀመረ ጨዋታ አካል መሆኑን አላወቀችም። ሶፊ ወደ ቢሮዋ ተመልሳ ማክስን በደስታ ትመለከተዋለች። በማግስቱ ጠዋት ሶፊ በንዴት ከህትመት ድርጅቱ ወጥታ ስትሄድ ከአንድ ብስክሌት ጋር ትጋጫለች። በዚህም ወረቀቶቿ ይበታተናሉ። ሁለቱ ሲከራከሩ ማክስ የሶፊን ድምፅ ሰምቶ በመውጣት በመካከላቸው ይገባል። የተበታተኑ ወረቀቶችንም ሰብስቦ ሊፕስቲኩንም ይመልስላታል። ይህ አሁን ተራው የእሷ መሆኑን ለእሱ ትዕዛዝ መስጠት እንደምትችልም ያመለክታል። በዚያ ምሽት ሶፊና ባለቤቷ ዮሐና ድግስ ላይ ይገናኛሉ። ነገር ግን ዮሐን በጓደኞቿ ፊት ስለሚያቀላት ሶፊ ምቾት አይሰማትም። ሶፊ ጭንቀቷን ለመቀነስ ወደ ማክስ ትመለሳለች። በማግስቱ በህትመት ድርጅት ስብሰባ ወቅት ሆን ብሎ ሁከትና ረብሻ እንዲፈጥርም መልእክት ትልክለታለች። በማግስቱ ስብሰባው ሳይጠናቀቅ የጽዳት ሰራተኞቹ በመምጣታቸው ሰራተኞቹ ይገረማሉ። ምክንያቱም ማክስ ሶፊ ለምሳ ቡና ጋብዛቸዋለች ብሎ ዋሽቷቸው ስለጠራቸው ነው። በዚህም ማክስ የሶፊን ጥያቄ ይፈጽማል። ማክስ ሶፊን ቢሮዋ ውስጥ አግኝቷት ሊፕስቲኩን ይወስዳል።
ይህ አሁን የእሱ ትዕዛዝ ተራ መሆኑን የሚያሳይ ምልክት ነው። ምሽት ላይ ማክስ ለሶፊ መልእክት በመላክ በማግስቱ የ90ዎቹ የፖፕ ዘፋኝ በመምሰል ቀደም ብላ ወደ ሥራ ቦታ እንድትመጣም ይጠይቃታል። ሶፊም ጥያቄውን ተቀብላ በሚገርም አለባበስ ትመጣለች። ከማክስ በስተቀር ሁሉም ሰራተኞች በአለባበሷ ይገረማሉ። ማክስ ለሶፊ ሊፕስቲኩን ይመልስላታል። ማክስም በስኬቱ ተደስቶ መንገድ ላይ ይስማታል። በማግስቱ ሶፊ የልጇን የኤልዛቤትን ትምህርት ቤት ትጎበኛለች። መምህሯም ኤልዛቤላ በትምህርቷ ጎበዝ ብትሆንም ከእኩዮቿ የተለየ ፍላጎት ያላትና በባህሪዋ አይናፋር መሆኗን ትነግራታለች። መምህሯ ሶፊ ከልጆቿ ጋር እንድትነጋገርም ትመክራታለች። የመጽሐፍት አውደ ርዕይ በሚዘጋጅበት ቀን ሶፊ ክፍሏ ከማክስ ፊት ለፊት መሆኑን ታስተውላለች። አሁንም ሊፕስቲኩ በእሷ እጅ መሆኑን፣ ተራው የእሷ መሆኑን ትገነዘባለች። በማክስ በር ላይም ማስታወሻ በመተው በመጽሐፍ አውደ ርዕዩ ላይ የሁሉንም ሰው ትኩረት የሚስብ ነገር እንዲያደርግም ትጠይቀዋለች። ማክስ በዝግጅቱ ላይ መብራቱን ሙሉ በሙሉ አጥፍቶት በመጥፋት የሶፊን ጥያቄ ይፈጽማል። ቆየት ብሎም አውደ ርዕዩ ላይ ይገናኛሉ። ሶፊም እንኳን ደስ አለህ ትሏለች። ሶፊ ወደ ክፍሏ ሄዳ ማክስን ትጠብቀዋለች። በዚህ መሃልም ከሱ ክፍል የሚወጣውን ድምፅ ትሰማለች። በበሩ ቀዳዳም ስትመለከት ማክስ ከበሩ ውጪ በጭንቀት ቆሞ ታየዋለች። በማግስቱ በጋዜጣዊ መግለጫ ወቅት ሶፊና ማክስ ከተለያዩ ሰራተኞች ጋር ምሳ ይበላሉ። ሶፊ ማክስ ከጸሐፊዋ ጋር ሲያወራ አይታው በቅናት ትናደዳለች። ጆሮ ላይ ተጠግታም ከምሳ ሰዓት የበለጠ አስደሳች እንዲያደርገውም ሹክ ትለዋለች። ማክስ ምን ማድረግ እንዳለበት ግራ ይገባዋል። ነገር ግን ወጥ ቤት ሄዶ ባዶ መሆኑን አይቶ ጣፋጭ ምግብ ውስጥ መድኃኒት ይጨምራል። ማክስ እቅዱን ከመፈጸሙ በፊት ሶፊ ጣፋጩን እንዳትበላ ያስጠነቅቃታል። ጋዜጣዊ መግለጫ ወቅት ሁሉም ሰው ጣፋጩን በጉጉት ይበላል። በዚህም ምክንያት መላው ሰራተኛም ራሱን ስቶ ይወድቃል። በመድኃኒቱ ተጽዕኖ የተረፉት ሶፊና ማክስ ብቻ ነበሩ። በማግስቱ ሶፊ ማክስን አብራው ወደ ዋና ገንዳ እንዲሄዱ ትጠይቀዋለች። እሱም አብሯት አስደሳች ጊዜ ካሳለፈ በኋላ ሆቴል ተመልሰው ለመጀመሪያ ጊዜ ፍቅር ይሰራሉ። ከመጽሐፍ አውደ ርዕይ በኋላ ሰራተኞች ወደ ህትመት ድርጅቱ ይመለሳሉ። ሆኖም ማክስ ሶፊን በስራ ገበታዋ ላይ አላገኛትም። ለ3 ሳምንት ያህልም ከቤቷ ሆና ስትሰራ እንደነበረ ሲረዳም ይረበሻል። ሊያገኛትም ቢሞክር ምላሽ አትሰጠውም። በመጨረሻ ማክስ ሶፊን ቤቷ ድረስ ሄዶ ለምን ችላ እንዳለችው ይጠይቃታል። ሶፊ በመካከላቸው ያለ ግንኙነት ስህተት እንደሆነ ብታምንም እሱ ባለው መንገድ ግን ለመቀጠል ትገደዳለች። በድንገት ባለቤቷ ዮሐና ወደ ቤት ሲመጣ ሶፊ ማክስ የዕቃ ማጠቢያ ማሽኑን ሊገጥም የመጣ ሰራተኛ ነው ብላ ትዋሻለች። ማክስ በሁኔታው ተበሳጭቶ ዳግመኛ ላያያት ወስኖ ይወጣል። በማግስቱ ሶፊ ወደ ቢሮ ሄዳ ማክስን ይቅርታ ትጠይቀዋለች። እሱም ይቅር ይላታል። ማክስ ወደሚኖርበት የጋራ መኖሪያ ቤት ይወስዳታል። እዛም ማክስ እናቱ ሴሰኛ እንደሆነ አድርጋ እንደምታስበውና እንደማይወዳት ይነግራታል። በስራ ቦታ ጸሐፊዋ የሶፊንና የማክስን መቀራረብ ስላሳሰባት ማክስን ታስጠነቅቀዋለች። ሶፊ ስልጣኗን ተጠቅማ ወጣት ወንዶችን በማግባባት ሪፖርት ልታደርግ ትችላለችም ትለዋለች። ማክስ ግን ይህንን ንግግሯን ችላ ብሎ ከሶፊ ጋር የሚነጋገርበትን አጋጣሚ ይጠብቃል። ሶፊ ሊፕስቲኩን ትሰጠውና በምላሹ የእናቱን የልደት በዓል አብሯት እንዲያሳልፍ ትጠይቀዋለች። ቤት ውስጥ ሶፊ ለልጇ ኤልዛቤላ ኩኪስ ስታዘጋጅ ዩሃን እየተመለከታት ያፌዝባታል። ሶፊ ተረብሻ ወደ መታጠቢያ ቤት ገብታ ታለቅሳለች። በሌላ በኩል ማክስ እናቱንና ወንድሙን ይጎበኛል። ወንድሙ እጮኛ ያለህ ወይ ብሎ ሲጠይቀው በጣም ቆንጆ ፍቅረኛ እንዳለው ነግሮት ፎቶውን ያሳየዋል። የማክስ እናት ልጇ ባለትዳርና ልጅ ካላት በዕድሜ ከምትበልጠው ሴት ጋር ግንኙነት መጀመሩን ስታውቅ ትደነግጣለች። ባለቤቷ ዩሃን ለንደን መኖር እንደሚፈልግና ሶፊም ስራዋን እንድትለቅ በመንገር በድንገት ያስደነግጣታል። ሶፊ የእሷን አስተያየት ስላልጠየቃትም በጣም ትናደዳለች። ሶፊ ከባሏ ጋር ወደ ለንደን እንደምትሄድ ለዋና ስራ አስፈጻሚው ትነግረዋለች። ማክስ ይህንን ሲሰማ ግራ ይጋባል። ወደ ውጭም ወጥተው ሲነጋገሩ ሶፊ በንዴት በመካከላቸው ያለው እብደት እንጂ ፍቅር አይደለም ትለዋለች። እሱን በማግኘቷ እንደምትጸጸትም ነግራው ሊፕስቲኩን ወርውራው ትሄዳለች። ማክስ ተስፋ ቆርጦ ወደ ስራ ቢመለስም በድንገት ራሱን ስቶ ይወድቃል።
ሶፊም በተመሳሳይ ልቧ ተሰብሮ ከማክስ ጋር የሚያገናኛትን ተአምር ትመኛለች። በማግስቱ ዮሐን በመካከላቸው ያለውን ውጥረት ለመቀነስ ከጓደኞቻቸው ጋር እራት እንዲበሉ ይጋብዛታል። ይሁን እንጂ ዮሐን በጓደኞቿ ፊት የሶፊ አባት እብድ ነው በማለት ሶፊን ያቀላታል። በዚህ ጊዜ ሶፊ ዝም አትለውም። በሁሉም ፊት በቁጣ ትመልስለታለች። በመጨረሻም ሶፊ የመታጠቢያ ልብስ እንደለበሰች ወደ ቢሮዋ በመሄድ ስብሰባ ታቋርጣለች። ማክስ ሶፊ ወደ ለንደን እንዳልሄደችና በእውነት እንደወደደችው ሲረዳ በደስታም ይሞላል። ሶፊ ባሏንና የማህበረሰቡን አመለካከት በመቃወም በዕድሜ በጣም ከምትበልጠው ወንድ ጋር ለመኖር ትወስናለች። እንግዲህ ቤተሰቦች ለዛሬ ያዝንላችሁ ፊልም ይህንን ይመስል ነበረ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን ይቀላቀሉ። ለወዳጅ ዘመዶ ማጋራት ካሰቡም ላይክ እና ሼር ማድረግ ይቻላል። በቀጣይ በሌላ አዲስ ፊልም እስክንገናኝ ሰላም።